ዱአሞዬ ከኤራ ዋንጆ ሰይጣና ጨብሴራ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአገር ውስጥና በአገር ውጭ በተለያዩ ስፍራ የምትገኙ እግዚአብሔር ቤተሰቦች በሙሉ እንኳን ለ2017 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላምና በጤና ደረሳችሁ። እንደተናገረው ተነስቷል። የማቴዎስ ወንጌል ምዕራፍ 28 ቁጥር 6። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሥጋ ከመገለጡ በፊት ቀኑ ጨለማ ነበር። ሲወለድ ሌሊቱ በራ። በተመሳሳይ ኢየሱስ ክርስቶስ ሲሰቀል ቀኑ ጨልሞ ነበር። ሲነሳ ደግሞ ሌሊቱ ብርሃን ሆነ። ሌሎቹን አዳነ፣ ራሱን ማዳን አይችልም የተባለው ጌታ የትንሣኤ በኩር ሆኖ ተነሳ። በሕማማቱ ወራት በግርፋት የተለወጠው ሰውነቱ ሞት አጥልቶበት የነበረው ፊቱ በሄሮድስና በጲላጦስ ፊት ተንገላቶ የቆመ ሕይወቱ ተለውጦ ብርሃን ለብሶ ብርሃን ተጎናጽፎ ተነሳ። በአንጻሩ ዕለተ ዓርብ ሲሰቅሉት በመስቀሉ ፊት የፈካው የቀናተኞቹ ሊቃነ ካህናት ፊት ደግሞ ሬሳ ፊት መሰለ። ወታደሮች እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት የሚል የሐሰት ሪፖርት እንዲያቀርቡ ካህናቱ ተመካከሩ። የይሁዳን ልብ በገንዘብ እንደገዙ የወታደሮቹን ልብና መንፈስ በገንዘብ ለመግዛት ሞከሩ። ዳሩ ግን እውነትን በብር መደበቅ አልተቻላቸውም። ለይሁዳ ልብ ለወታደሮች አፍ ብለው ያወጡት ገንዘብ ከሰረ። ኢየሱስ ክርስቶስም ሞትን ድል ነስቶ ተነሳ። ካህናቱ የኢየሱስ ክርስቶስን ከሞት መነሳት ሲሰሙ ፍርሃትና ድንጋጤ ወደቀባቸው። ሕዝቡንም ፈሩ። በመሆኑም እንደ አማራጭ የወሰዱት የክርስቶስን ትንሣኤ መካድ ነበር። በዚህም መሠረት ወታደሮቹን በገንዘብ ሸነገሉ፣ ጲላጦስንም ዝም አሰኙት። የሐሰት ወሬያቸውን በሰፊው አሰራጩ። ይሁን እንጂ ዝም ሊያሰኟቸው የማይችሉ ምስክሮች አጋጠሟቸው። የኢየሱስ ክርስቶስ ትንሣኤ ለብዙዎቻችን ትንሣኤ በኩር ነው። ኢየሱስ ክርስቶስ ከሙታን ተለይቶ ሲነሳ ብዙ ምርኮኞችን ይዞ ወጣ። ክርስቶስ ሲሞት የደረሰው የመሬት መናወጥ የብዙ ሙታንን መቃብር ከፈተ። ሙታንም በመስቀሉ ኃይል ተነስተው ትንሣኤውን መሰከሩ። ስለ እውነትን በመመስከር ሕይወታቸውን ያሳለፉ የሞቱ ቅዱሳን ከሞት ላስነሳቸው ጌታ ምስክር ሊሆኑ ተነሱ። የክርስቶስን ትንሣኤ ከመቃብር በታች የነበሩ ተነስተው መሰከሩ። ስለ ክርስቶስ ትንሣኤ ለመመስከር የገንዘብ ጥቅም አፋቸውን የማይዛቸው ሰዎች ተፈጠሩ። በአይሁድ ጉቦ መማለጃ ያልተያዙ ሰዎች ከመቃብር ወጥተው መሰከሩ። የጌታ ትንሣኤ አስነሺ የማያሻው ትንሣኤ ነው። ሞት የማያስከትል ፍጹም ትንሣኤ ነው። ከአዳም ጀምሮ የሞቱትን ያስቀረ መቃብር ድል ተነሳ። የሞት መዝጊያም ተሰበረ። የመቃብር ድንጋይም ተንከባለለ። መላእክትም ሕያዋንን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም ሉቃስ 24 ቁጥር 5 በማለት ትንሣኤውን ሰበኩ። ቅዱሳት አንስት፣ ቅዱሳን ሐዋርያት ባዶን መቃብር ተመለከቱ። የዓለም ሕዝብ ዛሬ ወደ ኢየሩሳሌም ተጉዞ ጌታ ተቀብሮበት የነበረውን ባዶ መቃብር ይጎበኛል። የእግዚአብሔር ቤተሰቦች ሆይ ዛሬ የትንሣኤውን ትንሣኤያችን አድርገን በዓሉን ስናከብር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የዋለልን ውለታ በሞቱ ሕይወትን እንደሰጠን እያሰበን ሲሆን እንደ ሊቃነ ካህናት በሐሰትና በመማለጃ አላስፈላጊ ጥቅም ለማግኘት መሞከር ደግሞ ክርስቶስን እንደሰቀለን ትንሣኤው እንዳልበራልን ያሳያል። ስለዚህ በፍቅር በመተሳሰብ ባልንጀራን እንደ ራስ በመውደድ እግዚአብሔርን ሕግ በመጠበቅ ትንሣኤያችንን እናረጋግጥ። ለተራበ እናብላ፣ ለተጠማ እናጠጣ። ክፋት፣ ምቀኝነት፣ ጎጠኝነትን እንተው። ኢየሱስ የሰው ልጅ በእግዚአብሔር አርአያና አምሳል የተፈጠረ ኢየሱስ ክርስቶስ ዋጋ የከፈለለት የሞተለት መሆኑን ተገንዝበን በፍቅር እንኑር። ጦርነትን፣ መጠላላትን፣
መገዳደልን ትተን በመወያየት በመመካከር ችግሮቻችንን በሰላም እንፍታ። የሰላም አባት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ለሀገራችን ሰላሙን ይስጥልን። እንኳን ለ2017 ዓመተ ምህረት ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ትንሣኤ በሰላም አደረሳችሁ። በዓሉ የሰላም የበረከትና የመተሳሰብ በዓል ያደርግልን። እግዚአብሔር ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። አሜን። ዱአሞዬ ከራ ዋንጆ ሴጠና ጨብሴራ